ሰላም ሰላም እንዴት ዋላችሁ ወይም እንዴት አመሻችሁ? የመኝታ ክፍልን ወይም ዶርሚተሪን አስመልክቶ ሁላችንም ግልጽ የሆነ መረጃ እንዲኖረን አጠር ባለ መልኩ ያሉትን ቦታዎች በፎቶ እና በቪዲዮ እንደገና በግሩፕ ውስጥ ላለን መጥቀስ ፈልጋለሁ። እንደሚታወቀው የምናልፈው በሁለት ትላልቅ ሬዚደንቶች ውስጥ ነው። አንደኛው የወንዶች ማደሪያ ተብሎ ነው የተሰራው። እኛ ግን ሁለቱንም እንጠቀምበታለን። ይሄ የምታዩት ሬዚደንስ ጄን ዋርነር ይባላል። የወንዶች ተብሎ የተሰራ ነው። በዚህ ውስጥ ያሉት ባለ ሁለት መኝታ ክፍሎች ብቻ ናቸው። ግን ክፍሉ እንደምታዩት ሰፋፊ ነው። ባለ ሁለት መኝታ ይባል እንጂ ሰፊ ነው እና ሶስት ማድረግ እንደሚቻል ተነግሮናል። ምን ያህል ሶስት ማድረግ ምን ያህል እንደሆነ ወደፊት የምናውቀው ይሆናል። በዚህ ህንፃ ላይ ዶርሚተሪዎች ወይም ለወጣቶች የሚሆኑ ክፍሎች ያሉት እዚሁ ላይ እንግዲህ እንደየቦክሶቹ ባለ አራትም ባለ አምስትም ከፍ ሲል እስከ ሰባትም ያለው አለ፣ ባለ ሁለትም ደግሞ አለ እና ይህ ለወጣቶች ጥሩ ሊሆን ይችላል። ለትላልቆች ግን ትንሽ የጸጥታ እንትን አለው። ክፍሎቹ የየራሳቸው በር የላቸውም፣ የጋራ በር ነው ያላቸው። የየራሳቸው ያላቸው ነገር ቢኖር ቁም ሳጥን ብቻ ወይም ልብስ ማስቀመጫ ብቻ ነው። ከዛ ውጪ ጣሪያቸው ክፍት በመሆኑ ትንሽ ድምጽ መረባበሽ ሊኖር ይችላል። እዚህ ጋር እንደምታዩት ከላይ በኩል ጣሪያው ክፍት ነው። ከዛ ውጪ ክፍሎቹ ያው ለተማሪዎች ተብሎ የተሰሩ ስለሆኑ ለዶርሚተሪ ብቻ ለማደር ብቻ ነው እንጂ እዛ ለማንበብ ወይ ለሌላ ነገር የሚጠቅሙ አይደለም። ክፍሉ አንድ በር ነው ያለው። ሁሉም ሰው በዛ ነው የሚገባው የሚወጣው ማለት ነው። ጀስት ለማደሪያ ብቻ የሚጠቀም ነው። እዚህ ህንፃ ላይ መታጠቢያ ክፍሎች አሉት። 3 ሽንት ቤት እና 3 ሻወር ባንድ ላይ አሉበት። መታጠቢያ ቦታ ትንሽ ሰፋ ይላል። ሁለተኛው ሬዚደንት ካሪየር የሚባለው ነው። አጠገቡ እንደዚህ የሚያምር ፏፏቴ ያለው። ከዛኛው ሬዚደንት የ100 ሜትር ያህል ርቀት አለው። ኖርማሊ ይህ ህንፃ የገርልስ ዶርም ነው። እኛ ግን ያው ለሁሉም መጠቀም እንችላለን፣ ለፋሚሊ መጠቀም እንችላለን። በህንፃ ውስጥ የሚገኙት ባለ 2 እና ባለ 3 ክፍል መኝታዎች ናቸው። ህንፃው መግቢያ ላይ እንደዚህ የሚያምር ለመጨዋወት የሚመች ቦታ፣ ለማውራት የሚመች ቦታ፣ የጋራ የሆኑ ቦታዎች አሉት ህንፃው መግቢያ ላይ። በጣም ኢንተረስቲንግ ነው። አላሳያችሁ እንጂ እዛኛው ህንፃ ላይም አለበት እና እዛኛው እንደውም ባልኮን ወይም የበረንዳ ሁላ አለበት፣ ቁጭ ብሎ ልናወራበት ወይ ልንጫወትበት የምንችል። ወደ ክፍሉ ስንገባ ክፍሉ ባለ 2 እና ባለ 3 ነው እንዳልኳችሁ። ምናልባት ባለ 2 ክፍሎቹ ሁሉም ባለ 3 ክፍሎችም የራሳቸው ሻወር ቤት እና ሽንት ቤት አላቸው። በፎቶ ለምሳሌ ባለ 3ቱ ይሄን ይመስላል። በፎቶ ነው ይሄ። በቪዲዮም አጠር ባለ መልኩ አሳያችኋለሁ። ይሄ ባለ 2ቱ ነው። ባለ 2ቱ በቪዲዮ ይሄን ይመስላል። አልጋዎቹ ያው ጎን ለጎን ያሉ ናቸው። ያው ሻወር እና ሽንት ቤት ለሁለት ሰው እንዳለ ማለት ነው በየክፍሉ። ባለ 3ቱ በቪዲዮ ይሄን ይመስላል። ቁም ሳጥኑ ነው የምታዩት። ቅድም በፎቶ እንዳያችሁት እዚህ ላይም በቪዲዮ ሁለቱ አልጋዎች ጎን ለጎን ናቸው። አንደኛው ራቅ ይላል። ሁለቱ ወንበር ላይ መጠቀም ይችላሉ። አንደኛው ግን አልጋው ላይ ሆኖ ጠረጴዛውን መጠቀም ይችላል ማለት ነው። እንደዛ አይነት ነው። አጠቃላይ ይሄን ይመስላል። ተጨማሪ መረጃ ከፈለጋችሁ አለው። ቻው።